ሰላም እንዴት አላችሁ? በማንኛውም የሶሻል ሚዲያ ልትከታተሉኝ የምትችሉ ቲክቶክ አካውንት ነበረኝ ከዚህ በፊት ስልክ ቁጥር ሲቀየር መልሶ ሪከቨር ማድረግ ያልተቻለበት ሁኔታ ነው ያለው። ዩቲዩብ ለምን የሚል አካውንት አለኝ። ብዙ አላሳደግኩትም፣ ብዙም አልሰራሁበትም። ለምን የሚል ፕሮግራም ይዤ መምጣት የፈለግኩት እንደሌላው ማንኛውም ሶሻል ሚዲያ የተለያየ ፎሎወር ለማግኘት ወይም ቢዝነስ ለመስራት ከሚል አንጻር ሳይሆን ሀገራችን አሁን ያለችበት ሁኔታ ለምን የሚያሰኝ ስለሆነ ምክንያታዊ ትውልድ ከመፍጠር አንጻር ምክንያታዊ ትውልድ ቢኖር ኑሮ አሁን ካለንበት ሁኔታ አንደርስም ነበር የሚል ሀሳብ ስላለኝ ያው ሀገራችን ያለችበት ሁኔታ ይታወቃል። ህመም አላት። በዚህ ህመም ምክንያት ደግሞ አሁን በጣም ወቅታዊ የሆነ ማንም ሰው ሊያውቀው የሚገባ ብዙዎቻችን ኢንፎርሜሽን ሁሉ ላይኖረን ይችላል ትኩረት ካለመስጠት የተነሳ ኢትዮጵያ ውስጥ አሁን በዚህ ሰዓት አዲስ አበባ ላይ ከሁሉም የሀገሪቱ ክፍል በሚባል ደረጃ ትክክለኛ ተወካዮች መጥተዋል አልመጡም የሚለውን እርግጠኛ ለመሆን ባንችልም ወይም ሁሉንም ያካተተ ነው ማለቱን እርግጠኛ ባንሆንም ወይም የቀሩ አካላትም አሉ ስለሚባል ከዚህ አንጻር እርግጠኛ ባንሆንም ነገር ግን ከሁሉም የሀገሪቱ ክፍል በሚባል ደረጃ ተውጣጥተው ስለ ሀገራችን አሁን ስላለችበት ሁኔታና ወደፊት እንዴት መቀጠል እንዳለባት ስለባለፈው ስህተቶቿ ለመምከር ብዙ ህዝብ እስከ 4000 የሚደርስ ህዝብ መጥቶ አዲስ አበባ በመምከር ላይ ይገኛል። ይሄ ነገር በጣም አሳሳቢ ጉዳይ ነው። ሁላችንም የሚመለከት ነው። አያገባኝም አይመለከተኝም ብንል ድሃው ህዝብ የሰላም ማጣት፣ የኑሮ ውድነት፣ የተለያዩ ችግሮች ያሰቃዩታል። ሀብታምም ቢሆን ሀብቱን በተገባ ሁኔታ ለማሳደግ፣ ለመስራት፣ ለመለወጥ፣ ለማድረግ የሚፈልገውን ነገር ለማድረግ በተለይ የሰላም ጉዳይ፣ የተረጋጋ ኢኮኖሚ ስለሚያስፈልግ ሁላችንም በሚባል ደረጃ ኢትዮጵያ ውስጥ አሁን ችግር አለ። በዚህ ችግር ምክንያት ደግሞ ምክክር ኮሚሽን 4 ዓመት ሙሉ የቆየበትን ስራ ለኢትዮጵያ ህመም በሽታ ፈውስ ሊሆን ይችላል ብሎ ያሰበውን ነገር ይዞ መጥቶ ምክክር ላይ ነው። ይሄ ምክክር እንግዲህ በትክክል ከተሄደበት በጣም ትልቅ መፍትሄ የሚሆን አገሪቷን እስካሁን ስትታመስ የቆየችበትን ነገር ብዙ መፍትሄዎችን ያመጣል ተብሎ የሚታሰብ ነው። በተለይ እንደኔ ፍላጎት አንድ ሀገር ውስጥ ከወንዝ ማዶና ከወንዝ ማዶ እንዳትሻገር ከዚህ ደንበር መለስ የኔ ነው ከዚህ ወዲህ ከመጣህ መጤነህ አይመለከትህም የሚል አስተሳሰብ በመኖሩ ምክንያት ነው እንግዲህ አብዛኛው የብጥብጥ ምንጮች የሆኑት እነዚህ ናቸውና ከዚህ አንጻር መፍትሄ የሚሰጥ ውይይት ሊሆን ይችላል ብዬ ነው የምጠብቀው እኔ እንዳንድ ኢትዮጵያዊ እንዳንድ ዜጋ። ይህ ጥያቄ የብዙዎች ጥያቄ ነው። የጸብም የአብዛኛው የኢትዮጵያ የብጥብጥ ምንጭ ነው። ከኔ ድንበር ካንተ ድንበር የሚል እና ከዚህ አንጻር የተለየ ነገር ለኢትዮጵያ ይዞ ይመጣል ብዬ የምጠብቀው ፕሮግራም ስለሆነ ይህን የምክክር ሂደት ለአንድ ወር የሚቆይ ነው ተብለዋል። ሁላችንም በንቃት ልንከታተለው የሚገባ ነው። ምክንያቱም የሰላሙን ጉዳይ፣ የወደፊትን የኢትዮጵያ ዕጣ ፈንታ፣ የኢኮኖሚዋን ጉዳይ፣ የህዝቡን ደህንነት፣ የኑሮ ሁኔታ አጠቃላይ የሚፈትሽ ውይይት ነው ብዬ ነው የምጠብቀው እና ከዚህ አንጻር ሁላችንም ልክ በሁሉም የሶሻል ሚዲያ በሌሎች ጉዳዮች ላይ ስክሮል እያደረግን ስልካችን እንደምንውልበት በፍሬ ነገር ላይ ደግሞ አንዳንድ ጊዜ ትኩረት ሰጥተን ሁላችንም ተከታትለን የእያንዳንዱ ዜጋ የሚያስፈልገው አስተዋጽኦም ካለ የግል አስተዋጽኦችን አድርገን ይህን ነገር በተስፋ እንድንጠብቅ፣ እንድናይ፣ እንድንከታተል ለማሳሰብ ነው። የኔ ግን መደበኛ ፕሮግራሜ ለምን ነው የሚለው ለምን ተፈጠርኩ ከሚል ጀምሮ ለምን በዚህ ምድር ቆያለሁ፣ በዚህ ምድር ካለፍኩ በኋላስ መዳረሻ የት ነው ከሚል ሀሳብ ተነስቼ ምክንያታዊ ትውልድ ከመፍጠር አንጻር የግሌን አስተዋጽኦ ለማበርከት በሶሻል ሚዲያ አሁን ሁሉም ነገር ፕላትፎርሞቹ አብዛኛዎቹ ነገሮች በሶሻል ሚዲያ እየተካሄዱ ስለሆነ ከዚህ አንጻር እኔ የተረዳሁትን የኔን ሀሳብ በሶሻል ሚዲያ ለምን አላጋራም በሚል ለምን የሚል ዩቲዩብ አለኝ። እንደገና ቲክቶክ በዚህ እሸቱ በሚል በራሴ ስም መጥቻለሁ። በፌስቡክም እሸቱ ነው የሚለው በዚህ አጋራለሁ። እንግዲህ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ሌሎች ጭፈራዎችን፣ እርቃን ሰውነቶችን እና ሌሎች ብዙ አልባሌ የሚባሉ በእርግጥ የሚያዝናኑ የሚመስሉ
ነገር ግን ጊዜያችን በከንቱ የምናሳልፍባቸውን ቪዲዮዎች ከምናይ እንደዚህ አይነት ሀሳቦችን በኮሜንት በሀሳብ የግል ሀሳቤን እኔ ሳጋራ ደግሞ እኔን የሚያርሙኝ ወይ ደግሞ የኔን ሀሳብ የሚደግፉ ነገሮችን ሰብስክራይብ እያደረጋችሁ ፎሎ እያደረጋችሁ ላይክ እና ሸር እያደረጋችሁ እንድንወያይ አሁን የምክክር ሰዓትም ስለሆነ ኢትዮጵያ እንደ ሀገር እየተመካከረች ስለሆነ በሶሻል ሚዲያው ደግሞ ጠቃሚ የሆኑ ለዚህ ምክክር ግብአት የሚሆኑ ወይም ደግሞ ለውጥ የሚያመጣ ከሆነ ለዚህ ላለንበት ችግር የምናይበት እና የበኩላችን ድርሻ የምናበረክትበት ጊዜ ስለሆነ ከዚህ አንጻር የበኩሌን ድርሻ ለማበርከት እኔም ለምን ከሚል ጀምሬ ተከታታይ ቪዲዮዎችን ሼር አድርጋለሁ። እንድትከተሉኝ ጠይቃለሁ። አመሰግናለሁ።